ዳግም በክብር በደመና በመላእክት አጀብ ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ለአሜን ካም ቤተሰብ ሁሉ ይሁን። እስከ መጨረሻ እንደምወዳችሁ ጌታ ኢየሱስ ያውቃል። ሰማያዊ ሰው ነኝ። እኔ ወንድማችሁ መስፍን። ዛሬ አንድ ሐሳብ እናነሳለን። ከእግዚአብሔር ቃል አንድን ሐሳብ እናነሳለን። በተለይም አሁን ላይ የኢትዮጵያ ሕዝብ አንዳንድ ሰዎች ያው ሰው በባህሪው ሲያገኝ ብቻ እንጂ ደስ የሚለው ሲያጣ ደስ አይለውም። እኔም ደስ አይለኝም። ሳጣ፣ ስቸገር፣ ስናወጥ ደስ አይለኝም። እናንተም ደስ እንደማይላችሁ ይገባኛል። ብዙ ሰዎች ሲበሉ፣ ሲጠጡ፣ ሲለብሱ፣ ሲያገኙ፣ ሲሰሩ፣ ሲመረቁ፣ ሲያገቡ እነዚህን በመሰሉ ነገሮች በአጠቃላይ ሰው ናቸውና ያመሰግናሉ። አምላካቸውን ያመሰግናሉ። ነገር ግን ሲራቡ፣ ሲያጡ፣ የሚፈልጉትን ነገር ሳያገኙ ሲቀሩ መንግስት ላይ ያጉረመርማሉ። ይህንን ጉዳይ የእግዚአብሔር ቃል እንዴት ይመለከተዋል? የእግዚአብሔር ቃል ምን ይላል? እንዴት ይዳኘናል? የእግዚአብሔር ቃል የሚለውን ነገር ከቃሉ እንመለከታለን። ምናልባት ተጠያቂው ማን ነው? የምንበላው የምንጠጣው የትኛውም ነገር ሲወደድብን ተጠያቂ ማን ነው? መንግስት ነው ወይስ እግዚአብሔር ነው? ተጠያቂው ማን ነው? ለጦርነት ተጠያቂ ማን ነው? ለተለያየ ችግሮች ተጠያቂ ማን ነው የሚለውን ነገር እንመለከታለን ከቃሉ ማለት ነው። የመጀመሪያው አዲስ ኪዳንን ብንመለከት የተሻለ ስለሆነ እዛው ላይ እቆያለሁ። ከዛ ተነስቼ ከብሉይ ኪዳንም አንድ ሐሳብ ከአዲስ ኪዳንም አንድን ሐሳብ እንመለከታለን። እኛ ማድረግ የሚገባን እግዚአብሔር ያለን ምንድን ነው የሚለውን ነገር ከተመለከትን ሌላው ላለን አሁን ለምንኖር ኑሮ መልስም እናገኛለን። ከእግዚአብሔርም ደግሞ ሕይወትና ሰላም እናገኛለን ማለት ነው። በኤፌሶን ምዕራፍ 5:20 ላይ የእግዚአብሔር ቃል እንደዚህ ይላል፣ ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ ይላል የእግዚአብሔር ቃል። ሁል ጊዜ የትኛውም ሰው ሁል ጊዜ ፕሮግራም አለው። መቅረት የማይችለው ፕሮግራም አለው። አብሰንት ማድረግ የማይችለው ፕሮግራም አለው። ምንድነው ይሄ ፕሮግራም ሲባል? ምስጋና ነው። እንግዲህ እዚህ ጋር ሁል ጊዜ ለሰው ልጅ እልልታ የለም። ይሄ አንዳንድ ጊዜ በእኛ በተለምዶ ወጣቶች ሁል ጊዜ ፋሲካ የለም ባክህ ምናምን ይባላል። ሁል ጊዜ ደስታ የለም ለማለት አይነት ነገር ነው። ሁል ጊዜ እድል የለም እንደማለት ነው። ሁል ጊዜ አንድ ሰው እንዲያመሰግን እግዚአብሔር አትሟል። ማንም እንዲያመሰግን፣ ምክንያቱም ስለ ሁሉ ጌታችን ኢየሱስ ሞቷልና፣ ስለ ሁሉ ከፍሏል፣ ስለ ሁሉ ጨርሷል። ምንም ነገር አንዳች ያልፈጸመው እኛ የምንፈጽመው ጉዳይ የለም በእኛ ዘንድ። እግዚአብሔር ሁሉን ስለፈጸመ ለዛ ለፈጸመው ሁሉ ምስጋና ፔድ ማድረግ መክፈል አለብን። ምስጋና መክፈል ይኖርብናል። ምስጋና መክፈል የሚያቅተው አንዳች ፍጥረት በምድር ላይ የለም። ማድረግ ከፈለገ ለደሃም ለባለጠጋውም ምስጋና
ቀላል ነው። ማንንም የማይከብድ ምስጋና ነው። ግን ምስጋና በሕይወታችን የለም። ስለዚህ እግዚአብሔር በሁሉ አመስግኑ ብሎ አለማመስገን የምትፈልገውን እንድትበላ አያድርግህም። የምትፈልገውን እንድትለብስ አያድርግህም። የምትፈልገውን ነገር እንድትፈጽም አያድርግህም። አትጠራጠር። በዚህ አንዳች ነገር ከእግዚአብሔር አታገኝም። አመስግነው። ያጣ የመሰለ ለአንተ ነው እንጂ እግዚአብሔር ሁሉን ነገር አንድ ጊዜ አቅርቧል። ስለዚህ በማመስገን ከእግዚአብሔር የተሰጠህን ነገር፣ ሂድን የሆነውን ነገር፣ የተሰወረብህን ነገር ማግኘት ትችላለህ። የተሰወረው ስለማታመሰግን ነው። ስራ የለም ብለህ የምታጉረመርመው ስለማታመሰግን ነው። ስራው አለ። ስራ የሌለው ምስጋና በአፍስ ስለሌለ ስድብ ነው በአፍህ ያለው። ስድብ ነው በአፍሽ ያለው። ጭንቀት ነው በአእምሮሽ ያለው። ስራ አለ። እኔ በጣም የገረመኝ ነገር ልንገራችሁ። እጄ ላይ እያለ እንደሌለኝ ኖሬያለሁ። እንደሌለኝ የኖርኩት ሳመሰግነው እግዚአብሔር ስጠኝ ስለው ያለኝን የሰጠኝ፣ እኔ ጋር ያለውን የሰጠኝ። እኔ አላውቀውም፣ አላስተዋልኩም። አንዳንዴ ስራ አለ፣ ግን ስራ የለም ስላልተገለጠ ስላልበራልን። እግዚአብሔር እንዲገልጥላችሁ ከፈለጋችሁ እግዚአብሔርን አመስግኑ። የተሰወረን ነገር እግዚአብሔር ይገልጣል። ብዙዎቻችን ተሰውሮብን እንጂ ስራ አተን አይደለም፣ የምንፈልገውን ነገር አተን አይደለም። አለ፣ ሁሉ ነገር አለ። ነገር ግን የምስጋና ሰዎች ስላልሆንን ሁሉ ነገር ተሰውሮብናል። ሁሉን ነገር አተናል። ስለዚህ ስታመሰግኑ ሁሉ ነገር ይገለጣል። ምናልባት ጨልሞባችሁ ሊሆን ይችላል ብዙ ነገር። እርግጠኛ ሆኜ ነገር ብዙ ሰዎች መስክረውልኛል። በምስጋና የሆነላቸውን ብዙ ሰዎች መስክረውልኛል። ምናልባትም ይህንን ስትመለከቱ እናንተም ተረኛ ምስክሮች ትሆናላችሁ። እኔ በምስጋና ነው የምኖረው። ምስጋና ታላቅ የእግዚአብሔር ኃይል። ስለዚህ በማመስገን ከፍተኛ የሆነውን የእግዚአብሔርን እጅ እንድትለማመዱ ይረዳችኋል። ስለዚህ ማን ነው ተጠያቂው? እግዚአብሔር ይሰጥሃል ሲፈልግ፣ እግዚአብሔር ይነስሃል። የሚከለክል ምንም ስለሆንክ አይደለም። ስለማሰማው ሊሆን ይችላል። ስለማትታዘዙ ሊሆን ይችላል። ስላመፅን ሊሆን ይችላል። ለእግዚአብሔር ምቹ ስላልሆነን ሊሆን ይችላል። እግዚአብሔር ቃል ሕግ አለው። ቃሉን መተላለፍ ለማንም ምቹ አይደለም። ቃሉን መተላለፍ ለማንም ምቹ አይደለም። ምቹ ሁኔታን አይፈጥርም። ቃሉን መተላለፍ አመጽ ነው። አለመታዘዝ አመጽ ነው። መልካም አይደለም። ስለዚህ እኛ ሁል ጊዜ ታዛዥ በመሆን ለእግዚአብሔር ታዛዥ በመሆን እርግጠኛ ነኝ ማጣት አታዩ። ብዙዎች ያጡት እግዚአብሔርን ባለመስማት እንደሆነ ግልጽ። ብዙዎች ያጡ እግዚአብሔርን ባለመስማት፣ ባለመታዘዝ። አሁንም በኢትዮጵያ ውስጥ የአመጽ ሰዎች ይበዛል። አመጽን የሚያደርጉ ይበዛል። በእነሱ ምክንያት እኮ እኛም እየተጎዳን። ለኃጥእ የመጣ ለጻድቅ ይተርፋል አሉ አባቶች። በጣም አመጽ መንግስትን ሰድበ ምናልባት ጠግቤ አድራለሁ አግኝቼ አድራለሁ ምትል ከሆነ ይባስ ነው የሚቀጣ፣ ይባስ ይደፋሃል። ምክንያቱም